አንተ ያገኘውን ሁሉ እንትላለን ነው አይደለም። እኔ አሁን ቤስት ፍሬንድ ሴት ልጅ አሁን የእኔ ፍቅረኛ የሆነ ወንድ ቤስት ፍሬንድ ቢኖራል እንደ ወንዱ አይነት ይለያያል ብራዘር፣ እንደ ወንዱ ፐርሶናሊቲ ይለያያል። ፐርሶናሊቲ ሜንታሊቲ ያልክ እንግሊዝኛ አገባር መጨረሻ ላይ ድርሻህን ታነሳለህ ወይ? ራሱ አብሬ አልተኛም ብራዘር፣ አይደለም ወንድምና አተባብልን አብሬ አልተኛም። ጠይቅ ስለኔ ነግሯል። ጠይቅ እጅ ስለ ጆን ዳንኤል ብለህ ማንም ሰው ይነግራል። ጉግል ስላደርግ ጠይቅ ጉግል ስላደርግ አለ አብሬ ተኝቼ እንኳን አልነቃም። ጂጂ እንደው በዚህ ሀሳብ ምንታል እቺ ቤስት ፍሬንድ የምትባለው ጭውቴ ግን የምር ዞር ብለን እናያለን። እስቲ ቆይ ጂጂ ቤስት ፍሬንድ የለሽም? ወንድ ቤስት ፍሬንድ የለሽም? አይ እኔ እንደዚህ ጨዋታ አልወድም። ምንም ቤስት ፍሬንድ የሚባል ነገር የለም። አታምንም ማለት ነው በቤስት ፍሬንድ? ኦኬ ሳይሆን ሚቱ እኔ አልስማማም በዚህ። አሁን ሜቢ ጆሽ የራሱ አመለካከት ነው መብቱ ነው። እኔ ግን እንደዚህ አይመጣውም። እኔ ገርል ፍሬንድ ቤስት ፍሬንድ ጋር ልሄድ ነው ብላ አስበዋል። እኔ የት ነኝ ስል ከቤስት ፍሬንድ ጋር ያው ናቲ ከሚባል ካለሌ አብረህ ትሄዳለህ። ምን ችግር አለ? አያቸው ናቲ የሚባል ልጅ ሚስቱን ቀምቶታል ማለት ነው። ወይ ይሄ ነው ወይ ናቲ ወይ አላዛር ወይ ዮባ እነዚህ ሰዎች ጋር ናቲ መጀረረ ነው ታያረ ግን እኮ አሁን እኮ ግዴታ እኮ አይደለም። በቃ ፕሪቫት ኦፊሻል የሆነ ነገር ኦፊሻል ነው። ግዴታ እኮ መወራት እዚህ ጋር የለበትም ማለት አይደለ እንዴ ጆን? አይና ፕራይቬት ነው ነገሩ። አይ ጆ ልክ ነሽ። በቃ አሁን ጂጂ ቤት አይደለም። በቃ ሁሉም ሰው እኮ አንድ አይነት አይደለም እንዳልክ። ሶሪ ጆይ ይበላም ገባ አይደለ? አይ በቃ ደስ ይለዋል ጆይ ብትጣበቱ ህዝቡ ደስ ይለዋል። ሰርፕራይዝ አድርጉን አንድ ቀን ከቀየራችሁ ሀሳባችሁ። ያ ህዝቡ ደስ ይለዋል ምናምን ሌላ ጨዋታ ነው እሱ፣ ሌላ ጭዌ ነው። ህዝቡ ምንድን ነው ህዝቡ? ብራዘር ህዝቡ ነው አንድ ላይ ናቸው። ለሚጠይቀው ህዝብ ደስ ይለዋል። ታውቃለህ እንዳልክ ራሴን አጠፋለሁ ያለችኝ ልጅ እንዳለች ታውቃለህ? በጆን የተነሳ ጆን እና ጂጂ ጃኒ ተጣልቶ በነበረ ሰዓት እግዚአብሔር ፎቶ ልካምና እንዲህ ህዝቡ ብደውል አታነሳም። ብደውል ነበረ በእሱ ቤት ህዝቡ ምናምን ብሎ ሊያናንቅ እኮ ነው። በሰው ፍቅር እሱ ለሚነጋገሩት እና ጓደኛ ህዝብ ግን አብዷል። ማይክል ጃክሰንን ማረጉን እኮ ድሮ ቆይ እዚችን የሞታለሁ ያለችው ልጅ ታሪክ በደንብ ንገሪኝ። ምንድን ነው የጻፈች ኢንስታግራም? ቆይ እንዲያውም እኔ እንደው ለጥፋለሁ። ከዛ ጂጂ አለች እንዲህ ጋዜጣን የጻፈችው ጋዜጣ። እኔ ደግሞ ቆይቼ ነው ያየሁት ከተታረቁ በኋላ ማለት ነው። ኖ አይደለም ያ እሱ ኢትዮጵያ ከሄደ በኋላ ከዛ ራሴ ጂጂ አለች እነሱን ማታስታረቂ ከሆነ ራሴን አጠፋለሁ። አገናኝ ለማታለች አንተን ይሄ ደግሞ እንደዚህ ትልቅ ነገር ብዙ እስከ መጨረሻው አላነበብም። ዝም ብዬ በቃ እንትን ነው አልኩኝ። ዝም ብለዋል አይደለ? ብቻ ግን የሆነ ቦታ ላይ ብቻ ደረስኩበት። በጣም ብዙ ነው የጻፍኩት በነገራችን ላይ ራሴን አጠፋለሁ። ወዲያው ነው የደወልኩትኝ። ወዲያው ነው ግን አታነሳም። አጥፍታ ነው አራ ወዲያው እኔ ምን አውቃለሁ? እግዚአብሔር አጥፍታ ምን ይችላል ጂ አውቃለሁ። እስቲ ቆይ እደውልላታለሁ እግዚአብሔርን። ከዛ እነሱ መታረቃቸውን ሰምታለች። ህዝቡ ግን ጤነኛ ነው እንዴ? ግን ይሄ ጤነኛ ናት እንዴ? እነሱ እንትን ለሚሉት አንተ የማይጽፍ ብቻ ኢንስታግራም ክፈት ብቻ ቲክቶክ ክፈት ብቻ ደግሞ ሲጽፉ ብዛቱ ሰው አጠር አድርጎ አይጽፍም። ጋዜጣ በቃ የፍቅር እስከ መቃብር መጽሐፍ የለም እንደ እንኳን ቶሎ እንኳን አንበብ እንዳትልም ሲያሳዝን ሰው እንዴ! ይህ ህዝብ ግን በሰው ፍቅር ነው እንዲህ የሚተዳደረው እና የሚኖረው ነው ያልኩት። ምን አለባቸው? ቲክቶክን እንተዋለን አናይም፣ እንዲያውም ሪፖርት አድርገን ሁለቱንም ነው የምናዘጋው የሚልህም አለ። ጆን እናጠፋዋለን የሚልህም አለ። ጃኒና ጥፋትኝ ተወኝ አልኩ በቃ እንዲህ እኔ የቀረው ሙቭመንት እንደዚህ አይነት ኢንፎርሜሽን አልደረሰኝም። እኔ እኮ ጦርነት ውስጥ ነው የገባሁት። ጦርነት ራሱን የቻለ ጦርነት። አንቺ ግን ብዛ ጋር በጣም ትልቅ ኃላፊነት እኮ ነው የተወጣሽው በእውነት ስልሽ ይህንን የመጣውን ቻሌንጅ ራሱ መመለስሽ እንዴ በአንቺ ጥረት እኮ አንድ ሰው በህይወት ይኖራል አይደል? በእነሱ ምክንያት ሞት ኖር አትኖር ቆይ እንደውልለት በጣም ችግር እንዴ
እንዳል በጣም የገረመኝ የእሷም አለበት ከአሜሪካን በጣም ትልቅ ሴት ደውለውልኝ ትልቅ ሴት ባለትዳር እኔ ቁጭ ብዬ ነው የማያቸው እንዶ ደስ ይሉኛል። እከፋኛለች እግዚአብሔር ምስክር እኛ ባለትዳር ነን ከባለቤቴ ጋር ትልቅ ሰው ነኝ ጂጂ እንዶ ከፋኝ ሲጣሉ ምናምን ስትል እነዚህ ልጆች በቃ አሜሪካንም ድረስ ቤት ውስጥ የአሜሪካን ጎረቤትና ቤትም ነካክተዋል እንዴ ከፋኝ እኮ ያዝናናሉ ሁለቱ ሲጫወቱ ምን ያዝናናሉ ጨዋታቸው ነው የሚተርፈን ምንድን ነው ምን የሚያዝናና እኔ ያዝናኑኛል እኔ ሁለቱ እሷና እሱ እና ደግሞ ራሴና ናኦሚ ሲጫወቱ በጣም ነው የምዝናናው ሲጣሉ ፈራለሁ ሲጫጫሁ ምናምን እላለሁ የእውነት አይደለም የሚጫወቱት እንዴ የእውነት ነው የውሸት አይደለም እንዳልክ ይኸውላችሁ እናንተ አሁን እንዲህ ለሾ ምናምን ይመስላችኋል አይደለም የእውነት ነው የሚጣሉት የእውነት እግዚአብሔር ምስክር የእውነት ነው የውሸት አይደለም እግዚአብሔርን የውሸት አይደለም የውሸት የእውነት ነው በቃ ይመጣባቸዋል የሆነ ጂኒ የሆነ መሀል ላይ ከዛ ያው ታውቃለህ ጂኒ ማለት እንግዲህ ታውቀዋለህ ምን ፕላስ የእውነቴን እኮ ነው ኦልሬዲ ምንድን ነው አሁን ጂጂ ያልሽኝ አንዴ ላይቡ ላይ ገብቷል ነው የትም አይሄድም ነው እኔን አይወጣም ነው ምንድን ሊያጠፉ አሮጊት ሴትዮ ከአሜሪካ ደውለው ምናምን እግዚአብሔር ምስክሬ ነው እንዳልኩ እውነቴን ነው እኔ እልክልሃለሁ ቆይ እንዲያውም እዚህ ላይ ያሳያቸዋለሁ እኔ ራሴ ላጠፋ ነው ያለችው ልጅ ግን ላኪ እንዴ እኔ እንዲያውም ደግሜ እንዲያውም አለመደዋወሌ እንዴ እኔማ እደውልላታለሁ አለች ኢንስታግራሚ ላይ ስልኬ የት እንዳለ እኔ እንጃ እንጂ አለች ኢንስታግራሚ ላይ ጽፋለሁ አለ ፎቶ አላት ምናምን እንዲያውም ፕሮፋይሏን በሙሉ አየሁት አላት የሆነ ቦታ ጥግ ቦታ ግን ጆ እዚህ ጋር ደግሞ አንድ ኮሜንት ከሌላ ወንድ ጋር ስትጫወት ለምንድን ነው የሚናደደው ጆ እሷ ከሌላ ሰው ጋር ስትጫወት ምን አናደደኝ እኔ አይቻላቅም ግን ሰው ጥያቄ ነው ሲናደድ ስላየነው ነው አይነት ነገር ከሌላ ወንድ ጋር እሷ ስትጫወት አሁን ጥያቄው ለምን ይናደዳል ሳይሆን እንዲናደድ የሚያደርገው የሆነ ውስጣቸው በጣም የሆነ ነገር አለ የተደበቀ ይሁን ምን ይሁን በጣም ለጊዜ ብትሰጥስ እሱ ነገር ብትሰናበጅ አላውቅም እነሱ ራሳቸው የማያውቁት የሆነ ባህሪ ያለ ሁለቱም ጋር እነሱ ራሳቸው ያልገቡ ያው ልጅነትም ስላለ አይ ቲንክ ወጣትነትም አይገባም አፋጣት በጥያቄው ላስገባት እናንተ እኔ ለምን ነው ማፋጥጣት ጂጂ ነች የምታፋጥጣት ታስጨንቃል ሚጡ አንድ ጊዜ ረፊ ትግባጀር አንቺ ደግሞ ያው እንደዚህ የሚያፋጥጥ ከሚጡ ጋር ነው ተያይዘን የገባ ነው ለምን የሚጠጣላ ላኪልኝ በጃኒስ ባስካ ደህና ነው በእናትህ መጥቶ ያውቃል እንደ ጆዚ ኢትዮጵያ አያውቅም ወጣለች አብዲ ወጣለች አይ ጥሩ ነበር ጥሩ አጋጣሚ ነበር ትመጣለን ለምን ወጣች አስገባት እንጂ እሷን አስገባት አለች ወይ የለችም የት ሄደች ወጣለች አለ ደውልላት በቅጣት በወራ በሳይለንት ጌም በቅጣት በሳይለንት ዝም በሉ እና ጂጂ እንዴት ነሽ? ጂጂ እንዴት ነሽ? ዝም በይ ሚጡ ጂጂ ምንም አያወሩ ዝም በል ዝም በል እንትኑ እንድነግራቸው ነው ይናገራሉ ዝም በል ጋይስ ስኮር የበለጠ ሰው ያወራል የተበለጠ ሰው አያወራም ጸጥ ነው የሚለው የበለጠ ቲም እንደፈለገ ያወራል ጂጂ ሙድ ያዥበት እንዳልክን ዝም ብለሽ ስታየው ምን ይመስልሻል ምን ይመስልሻል ዝም ብለሽ ስታየው ጂጂ ምን ሳይሰጥም ምን እንዳልክን እኮ ወደዋለሁ አይደል ዝም ብለሽ አሁን እንዳልክን ፊት ስታየው ምን ይመስልሻል ምን ትዝ ይልሻል
አባቱ አውጪ አውጪ በዩ ኧረ ተው ኧረ ተው ኧረ ተው ኧረ ተው ከዚህ ጋር እንዳታጣላኝ። እምቢ አልልም እምቢ መቶ ጂጂ በዩ በኋላ ይሰድበናል። ይሰድበናል ከበለጠ ከበለጠ ይሰድበናል። ጂጂ ጂጂ አይሰማሽም አይሰማሽም ታይዋለች በኋላ ከበለጠን አያቆምም ማውራት ይመስላል እንዳይደርስብን። ኤቭሪባዲ ታፕ ዘ ስክሪን ፋሚሊ ኤቭሪባዲ ታፕ ዘ ስክሪን ጋይስ ደብል ነው። እስቲ ሼር አርጉ ዘመዶቻችን ያለው ሰው አንዳንድ ጊፍተሮቻችን ጋር ሼር ሮዝ አንዳንድ ፍሎ 6 ሰው ዝም በል ሌትስ ጎ ፋሚሊ ጋይስ ኮፒ ሊንክ ጋይስ 6 ሰው ምን ይመስላል ስትባይ ለተናገር ይችላል። 5 ሰው ጋይስ እኔ ጋር የሰጣችሁ እሱ ቤት እየሄዳችሁ ስጡ። ስባ ጂጂ ነው ያጋይዝ እሱ ቤት የሰጣችሁን ይዤ ተራፍ ሰው 3 ሰው አንድ ሰው ጋይስ ዮሐንስ ዝም በል አንተ ዮሐንስ ዝም በል ዮናታን ቢኒያም ቴንክ ዩ ጋይስ እነዚህ ሰዎች ሁለቱም አያወሩ። የጂጂ ኪያ ወልዳ የካደችው ልጅ ነው የሚመስለው። ጆን ስታዩት አያቸው። እኛ ብቻ ነው የምናወራው። በውጤት ከፍ ያለ ነው የሚያወራው። ዝመል አንተ የኔዎቹ የት ሄዳችሁ? ንቅጡት ይህንን ሞጥሟል እኔ እኮ ፊት ቀጭን መስሎኝ እንዲህ እስቲ ጆን እስቲ እግዚአብሔር ዝም በል አንተ አውልቅ እኔ ላውልቅ ልብሳችን ወንድና እጁን አይተው አንተ ወንድ ነ ምኖች ነው እኛ እኮ እንሰራለን ስበላተ አርጩሜ ኧረ ጋይስ እኔ ቤት ያላችሁ ሰዎች ጀሩሳሌም ከማሙቶላ ጉዳማ ኢየሩሳሌም ጂጂ ዝም በይ ከዚህ በኋላ ለሚቀጥሉት 20 ዓመታት ራሱ ባታወሩ ሁለታችሁ። የአንተ እጅ እኮ አርጩም ቤት መጥረጊያ ከሆነ 40 ምንጭ አላየም እንደ 40 ምንጭ ልጆችን እጅ ለመወልወያ እኮ ነው የምንጠቀመው። ከላይ ዱላውን እጅና እጅ እንዲህ እኮ የተበላሸ መቀስ ነው የምትመስለው። ለዚህ ነው እኮ ሰላማዊ ሰልፍ ማትወጣው እንደዚህ ብለህ የሰው ክሪስ ክሮስ ጋይስ ገርማሙ ወይኔ ጋይስ አያወሩም። ለምን እኛን ነጥንጠት እየመራን ያለ ነው። አያወሩም። እንደ ማውራት ምን የሚያስደስት ነገር። እኔ ደግሞ ዝም ማለት አልወድም። ጥሎብኝ ሰው ዝም በል ከሚለኝ አይበቦክስ ቀርማሙ ላይ እዛ ውስጥ መንግስት የሆኑ ሰዎች መጥተዋል። ጂጂን አያቸው አኩርፋ ምሳዋን የተከተከለች ተማሪ መስለን የኔ ዘመዶች መሆናቸው እኮ ነው የሚያቃጥል። ጂጂ ዝም በይ። ዋትሳፕ እንዳልክ ሰበና አትጠሩልኝ እየተጫወቱ ያሉት ከመንግስት ጋር ነው። ጂጂ ዝም በይ ጋይስ። ቅጣቱ ባወራ ነው። አያወራም እሱ በቂ ነጥባቸው ዝቅ ያለ ስለሆነ አያወሩም። ከፍተኛ ነጥብ ያመጣ ብቻ ነው የሚያወራው። ወይ አርተ ዊነር ሂሪቲዝ ገርማሙ ቶላ መንግስት ዶክሎ ዘካል ኑ ወደዛ ኑ እናንተ ዘመዶች። አንተ ደግሞ ጆን ምን ነው እኔ ጋር ስትመጣ ነው የምትከስረው? ምን ሆነካል? አይደለም ናይ ፋሚሊ አልገባችም። ዋናው መጀመሪያ ባወራ ነው። ዝም በል ዝጋ እንዲህ ጉተማ እግዚአብሔር ተቀይሜሃለሁ። ጉተማ እሰደምቴ አከሲ ጉተማ አከሲዳ የአርባ ምንጭ ልጆች ይላል። ይህ የምን የአርባ ምንጭ ነው? አንተ የአንተን የተባልኩ ምን አገባ? ስለ አርባ ምንጭ ልጅ ምን አገባ? ዝም ብሎ እኮ ነው የሚያሞጠሙጠ ሞጥሟጣ። እኔ እኮ ሞጥሟጣ የአንተ ልጅ ሲባል የአርባ ምንጭ ልጅ ይላል። አንተ ደግሞ አርባ ምንጭ ውስጥ እንትን ነህ መጥረጊያ ነህ። ሞልዌ እኔ ሞልዌ አንተ መጥረጊያ ነህ። ሞልዌ
ኖልዌ 40 ምንጭ 50 ምንጭ 2 ምንጭ ይላል። ዝም በል ሚኪ። እንዲህ ሚኪ ዘምታ ኧረ ዘመዶቻችን ሚኪ ቆይ ጠብቅ አይስወር ሚኪ እሺ ጠብቅ። እዚህ ቤት እንዳትመጣ ሚኪ። ወይ ገምታን ይሄ ልጅ በቃ እኔን ማስካለኝ ማለት ነው። እዚህ ቤት ውስጥ ገብቶ ጀግና ዝጋ ኮተት ዝጋ። ከኔ የበለጠ ነው የምትወደው ነው ይሄ 50 ምንጭ ፊት ናሳ አንተ አትፎካከር ብራዘር። አቅምህን አውቀህ ሆና አስወግድሃለሁ። ዝም ይበሉ ሰው ዝም ይበሉ ማዘር። አንተ ዝም በል ደግሞ ውሪ ምን ከስር ነገር ትላለህ? ሰልባጅ የሰው ቅያሬ አንተ ጆን የኛ ዘመዶች እኮ ናቸው። ኦኬ ኧረ ጋይስ እኔ ቤት ያላችሁ ምንም እያደረጋችሁ አይደለም። ኦኬ አንቺ ለካ እኔ አውሪ ወይኔ አቶ ጂጂ ማነው? ወይ እርሶ ዝም ይበሉ። ጂጂ ሀውስ ጉተማ ጀሩሳሌም ገርማ እኛ ብቻ ነው የምናወራው ጋይስ። እኛ ብቻ እየተጫወትን ነው። ማሜ ገርማ ቶላ ይንዛ እዚህ ጋር መንግስት የሆንክ ሰው ነኝ ያለሁት። ከዚህ ጋር የምትመለከቱት ቀዩ ማነው? ቀዩ ሩዝ የበላው ዱባይ ቆይቶ ሩዝ በልቶ ራሱን አቅልቶ ጎተማ ፖሊስ ገርማ ዝም በይ ጂጂ በእናትሽ። እኔ በአንቺ እድሜ ቸርች የቆረብኩ ነው። ይሄን አትዝም በል ደግሞ ዱባይ ሩዝ ትበላለህ። እዚህ ምግብ ጠፍቶ ነው ሩዝ ለመብላት ጌጥ ከቻይኖች ጋር መብላት ጀመር ካረን። ለዛ ነው እንዲህ ብላ የመጣው። እስቲ ወንድ ልጅ ጆን ምን ሆነ? ዘመዶች የሉም እንዴ? መቁረታችን ጂጂ ዝም በይ። ሌትስ ጎ ጋይስ። ትራምፕ ፍቅርዬ ቤቢዬ ልብስ አስወለቃችሁ በቃ የኔ ፋሚሊዎች ግን ፎንቃችሁ ግን ጉታማ ጄሪ ሳይለንት ጌም የተጫወትን ነው። ቶሚ ሳይሌንት ጌም ነው ጋይዝ። ፍቅርዬ ኤምኬ ዘ ብራዘር ያንስ ኤምኬ ዝም በይ። እርሶ ሴትዮ ዝም ይበሉ። እርሶ ለሚሉ ዝም አይሉት ግርማ ምቶላ ኤምኬ አባብዬ ዝም ማይሉት እርሶ ምን ሆነ? እኔ በእርሶ እድሜ ያወርቻል ማነው? ኤምኬ አባብዬ ዝም በይ። እኚህ ሴትዮ ምንድነው ችግራቸው? ጃላኔ ዝም በይ አንቺ ጆለኔ እና ሰው እንዴት ጆለኔ ይባላል? ደግሞ ስሙ እኮ ዮሐንስ ዳንኤል ነው። ከዛ ጆን ዳንኤል ብሎ መጣት ዝም ማለት። አሁን ጭራሽ ቅጣ ጆለኔ። አንተ ትንሽ ቆይተህ ማለት መርጊቱ ለኔ እንዳል አይ በኦሮመኛ ሙድ ዝም በል ቶ እሱ ማነህ? ጄሪ ኤምኬ ገርማ ሙቶላ ሸቀላቅ መንግስት ነኝ ብዬ በተደጋጋሚ ተናግሬያለሁ። ተው አልኩ። ሚጡ አንቺ ማውራት ትችያለሽ። ባይዘ በእኔ ነፃ ወጥተሻል። አውሪ ምን ላውራ? በና ታይም ወይዘሮ ጂጂ ማን ነው? ማማ ጂጂ የፈለግሽው ማለት ትችያለሽ። ከስር ያለውን የእሳቸውን ልጅ እንደፈለግሽ መናገር ትችያለሽ። የእሳቸውን ልጅ በጣም እሷ አስቢ ምን እንዳሰብኩት ታውቂያለሽ? ሁለቱን ሳይ የሀብታም ልጅ ሆኖ ይሄ ያለ ዘገምተኛ የሚመስል ልጅ አስተማሪ 4 ጊዜ ጠርቶት ሚዞር ልጅ እንደዛ ታችንን ብቻ ይሉት ጋይስ ማን ነው ይመስል ሀብታም እያደረገ ጂጂ አውሪ በቃ አልቋል። እንደፈለግሽ መውራት እግዚአብሔር ሰው ግን የለም ገባክ? ቴንክ ዩ ኤምኬ ኤቭሪባዲ ታብስ እንደተጀመረ ታፕ አድርጉሽ። እኔ ጋር ታፕ አንተ በዚህ ፊት ታወራለህ። በዚህ ፊት ፀጉር ቤት ገብተህ እኮ የቲም ነው እሱ ጋር ሄደህ እንድሸነፍ አደረገኝ። ሚኪ የፀጉር ቲም እኮ ነው ያለው ጋይስ። ሌትስ ጎ ጋይስ እንዳይመልጠን ኤቭሪባዲ ቶሎ ታማንን እንዴ እንዳልክ በዚህ ፊት አይወራም።
ብራዘር እኔ ምን ብዬ ልስደበው? ከቻል እንደ ማይክል ጃክሰን አስገልጦ ግን እኛ በለ አንተ ጄሪ ስማ፣ አንተ ታፋ አድርጎ ሙቤ ዝበል በላተ እንዳልክ አንተ ሱቅ እልክሃለሁ። አንተ ልጅ አረፈ ቁጭ በል መጣል ሙቤ እልክሃለሁ። እረፍ ዝም በል። ቀስት ነው የሚመስለው። አንቺ ፊት ነው የተቻለ እግዚአብሔር ስድስት አበባ ጋይስ አንዳንድ አበባ አንቺ አመዛ አንዳንድ አበባ እኔ ቤት የሰጣችሁ ቶሚ ጋር ደብል ነሻው አንድ ሰው ማማዚ ዝም ይበል። ለምን ደብል ነን? እንዴት ስፒድ ቻሌንጅ ለምን ማውራት እንችላለን? ማውራታችን የፈለገ ነገር ቢሆን ማውራታችን ደብል ነን። እሺ ጋይስ ደብል ተቀበል። ደብል ማውራታችን ዝም በይ ፕሊዝ ቶሚ ጋር አልኩኝ። ሀሳቢ አንተ ጋር ነው። ደብል እስቲ እኔ ቤት እምቢ ደብል ልጠቀም ዝም በል። ግን እግዚአብሔርን ተጣልቼ ካለሁ ዝም በል። ዝም ይበሉ እስኪ እርሶ ሚኪ ዝም በል አንተ ዝም በይ። ገና ነው። ዝም በይ። እላይ ዝም በል። ዝም በል። ኧረ ሚጡ ተናገሪያቸው እንዴ! እኔ ሁለቱን ማለት ሰለቸኝ። ተመሳሳይ ፊት ከሰኞ እስከ ዓርብ ሁለቱንም ወዳቸዋለሁ። አታነካከኝ፣ አታሽቃጭ። ግሉ የሚያደናቀፈው እንዳንቺ አይነት ሰው ነው። ተማምለን የገባንበት ትግል ነው አይደል? እስከ ሞት ነው በቃ። ይሁት እንደዚህ ወደ ወይ ሶስት እኮ ተሸነፍ እንጂ አሁን ከዚህ እንደወጣው ጆ እንዳለ የምሰራዋለሁ። ዝም በላው አንተ አስቀያ ወይ ሴትዮ የሚረጋጉ እንጂ እርሶ ምንድን ነው የሚቅለበለቡት? ልጆትም የሚቅለበለባሉ፣ እርሶ የሚቅለበለባሉ። መኪና ውስጥ ሲኖትራክ እንዳይበላሽ ቀስ በይ። ሙዚቅ ጣት ላይ ነው እንደ የቆማችሁት ሸር እንዴ እኔ እንዳልካቸው ዘነበ ዘካርያስ ዶኪሌ ኩይሎ አፍሌ ቦምቤ ዝም ይበሉ። ኧረ እርሶ ሴትዮ ዝም ይበሉ። መንግስት ሁለቱ ሴትዮ እና ሰውዬ ዝም ማለት ሆን ጆን